ባርነት ብዬ በማስበው ሁኔታ በማይታይ ሰንሰለት የታሰርን ልጆች የእግዚአብሔር ስጦታዎች ናቸው። የእግዚአብሔር ስጦታ የሆኑ ልጆችን አሁን ላይ በተለይ አሁን ባለው ሁኔታ ላይ ልጆች የሚያድጉበት መንገድና የምናየው የምንመለከተው በጣም ከባድ ነው። ባሪያ ነበረች፣ በግዞት ውስጥ የነበረች ነበረች። ልጇም ልክ እንደዛ፣ ቤተሰቧም ልክ እንደዛ። ራሷ የተወለደችውም በባርነት ውስጥ ነው፣ ያገባችውም በባርነት ውስጥ ነው፣ ልጆችንም የወለደችው በባርነት ውስጥ ነው። ለብሉይ ኪዳንም ላሉ ሴቶች ለሃይማኖታቸው፣ ለጥበባቸው፣ ለእይታቸው፣ ለቤተሰብ የሚከፈለውን ይሄ መስዋዕትነት የመስዋዕትነት ጥግ ለማሳያነት ለምሳሌነት የምትቀር ትልቅ ሴት ናት። እንዲያውም ሙሴን ለሊቀ ነቢያትነት ወይም ለመስፍንነት፣ አሮንን ደግሞ ለሊቀ ካህንነት፣ ማርያም የምትባለው ልጇን ደግሞ ለሊቀ መዘምርነት የዘማሪዎች አለቃ ነበረች። ያበቃችው ዮካብድ ናት። ደክሟት ነው የምትመጣው፣ ተሰድባ ነው የምትመጣው። ልጆቿም እንደሷ ባሪያ ናቸው፣ ሰው አይደሉም። ለፈርዖኖቹ እቃ ናቸው። እኛ እንደ ወላጅ የምንፈተንባቸው አንድ ልጅ ለምሳሌ ኦቲስቲክ ቢሆን ወይም ደግሞ ስፔሻል ኒድ ሆነ ማለት የጤናም የአካልም እክል ቢኖረው ሰው እንደ ሰው ያይልናል ወይ? እናትስ ከዛ በላይ ማየት ትችላለች ወይ ነው? ምንም ቢሆን የተሸጠች ባሪያ ናት። ጡብ የምትሰራ፣ እንጀራ የምትጋግር፣ ወጥ የምትወጠውጥ፣ በፈርዖኖች ሰራዊት የምትደበደብ፣ በብረት አለንጋ የምትመታ ሴት ናት። ይህንስ የፈጠረው ይግደለው፣ ይህን የመሰለ ብላቴና፣ ይህን የመሰለ ሕፃን ልጅ አንገልም ብለው የግብፅ አዋላጆች ተውት። ልጇን ከባህር ዳር መጣሏ በጣም እምነቷን ያሳያል። ልጇን ከባህር ዳር ከጣለችው በኋላ እልፍ ብላ ነው የቆመችው፣ ጥላ አልሄደችም። ማርያም እህቱ ቀን ቀን ትጠብቀዋለች፣ እናቱ ዮካብድ ደግሞ ማታ ማታ ጡቷን ታጠበዋለች። በእንዲህ ያለ ቆየ ነው። ሃይማኖት ጥበብ ያስፈልገዋል። ሃይማኖት የተዋሃደው ጥበብ ከመከራ ስጋ ከመከራ ነፍስ፣ ከሞተ ስጋ ከሞተ ነፍስ ያድናል።